እሺ ወደ መልእክቴ ሄዳለሁ። ምን እንደምሰብክ አላውቅም፣ ምክንያቱም ተሰብኮ አልቋል። እውነቴን ነው። ላስተዋለ ተሰብኮ አልቋል። ሙሌ እግዚአብሔር አብዝቶ ይባርክ። ኳይሮች እግዚአብሔር ይባርካቸው። ጸሎት ስጀምር ጀምሮ መልእክት ነበር ለኔ የሚፈሰው። የተዘጋጀሁትን ነበርበት። ጥቅሱን ቃል በቃል አላልከውም እንጂ እግዚአብሔር ተናግሮናል። አሜን ነው። ግን እንሄዳለን። ያው እግዚአብሔር ስለሰጠኝ ገና ለዚህ ጉባኤ ግብዣ ሲደረግልኝ ጀምሮ ለመዘጋጀት ሳስብ በማስተዋል ስሙኝ። ይሄ ካለፋችሁ በእውነት ትልቅ የህይወታችሁን መፍትሄ እንቆቅልሽ መፍቻውን ሚስ ማድረግ እንዳይሆንባችሁ በደንብ ስሙኝ። ገና ስጋበዝ ምንድነው ማካፈላቸው ብዬ መጸለይ ስጀምር የመጣልኝ ቃል ዛሬ ለእናንተ የተቀበልኩት ቃል መጀመሪያ ራሴን ነው ሰርቶኝ ያለፈው። መጀመሪያ ለኔ ነው መፍትሄና ጥያቄን የሚመልስ ሆኖ ያገኘሁት። ስለዚህ ያንን ክፍል ነው ዛሬ የምንካፈለው። ጌታ በረዳኝ መጠን ላለማርዘም እሞክራለሁ። ግን እስቲ ከመግቢያዬ ልጀምርና እንደው አንድ የሆነ የፈራችሁት ነገር ኖሮ ያውቃል? የፈራችሁበት በቃ በጣም የተናወጣችሁበት የተንቀጠቀጣችሁበት በህይወታችን ውስጥ ሲያልፍ ያስደነገጠን ልንቆጣጠረው አስበን በቃ እንደምንም የሆነ አላድ እንደዚህ የሚቃርገን ይዘን አልቀውም ይህንማ ከለቀኩኝ ጉዴ ፈላ ያላችሁበት የሚመስል ነገር በህይወታችሁ ያለፈ ነገር ይኖር ይሆን? እና ያንን ነገር ቆጣጠረዋለሁ እንዳይጥለኝ፣ እንዳያጠፋኝ፣ እንዳያጋጨኝ፣ ሌላ ችግር እንዳይፈጥርብኝ ብላችሁ እንቃርጋችሁ የያዛችሁት ነገር ዊዛውት ኮንትሮል ሲሆንባችሁ ምንም ያህል አጥብቃችሁ ልትይዙት ብትሞክሩ ግን የማይቻል ሆኖ ስታገኙ፣ ፋይዳ የሌለው ሆኖ ስታገኙ ሌላ ምን ሊሰማችሁ ይችላል? ልንገራችሁ። ዝለት ይሰማችኋል፣ ድካም ይሰማችኋል፣ ጭንቀታችሁ ይጨምራል፣ ተስፋ መቁረጡ ይጨምራል። ምንም ተስፋ ያለው እስከማይመስላችሁ ድረስ በቃ ይሄ ጉዳይ እኔ አልችለውም የምትሉበት ደረጃ ላይ ትደርሳላችሁ። ልክ አልችለውም ማለት ስትጀምሩ፣ ልክ ተስፋ ወደ መቁረጡ አቅጣጫ ስትመጡ ግን አለው እኔ እችልልሃለሁ የሚል የተራሮች አምላክ እዚህ ጋር እያየ እንደዘመርን አሜን። ተራሮችን ያለፈ ከተራራው በላይ ከወጀቡ በላይ የሆነ አምላክ እኔ እኮ አለው እኔ እችልልሃለሁ አንተ ባትችል እኔ ያለሁልህ ሲላችሁ ምን ይሰማችኋል? እፎይታ። እሰይ ጌታዬ ደረስክልኝ፣ እኔ ግን ምን አልልም ማለት ነው የሚጠበቅ። እኔ አልችልም ጌታ አንተ ካለህልኝ፣ አንተ ከመጣህልኝ፣ ይሄው ነሆኝ ብለህኝ ከሆነ እውነት ልታሳርፈኝ የመጣኸው አንተ ከሆንህ እንግዲያውስ እንካ፣ ይሄው ጉዳይን እንካ፣ ነገሬን እንካ፣ ጭንቀቴን እንካ፣ እንቆቅልሼን እንካ ማለት ነው የሚጠበቅብን። አሜን። የሚገርማችሁ ነገር ብዙ ሰዎች ግን ይሄን ለማለት አቅም የላቸውም። እንካ ለማለት እሱን እንኳን ለማመን የተራሮችን ጌታ በተራሮች ላይ የበላይ የሆነውን በደመናት ላይ ተረማምዶ መምጣት የሚችለውን ይሁን። እኔ እኮ እንዴት አድርጌ እንደምስለው ታውቃላችሁ? ኢማጂኔሽኔ እንደዚህ ነው። የሆነ ድድር ያለ ደመናን ስንጥቅጥቅጥቅ አድርጎ ማን ወንድ ነው ልጄን የሚያስጨንቀው ብሎ እንደሚመጣ አድርጌ ነው ምስለው። እና እንዲህ ያለ አምላክ እየመጣለት እያለ ግን መስጠት የሚያቅተው ሰው ሲኖር ጌታዬ ሆይ ይሄው ተማርኬያለሁ፣ አም ሰረንደሪንግ፣ በቃ የለም የኔ ነገር የለም፣ የኔ ጥረት የለም፣ የኔ ኢፈርት የኔ ጥረት መፍጨርጨር የለም፣ እሰጥሃለሁ የሚል ሰው ሲጠፋ ግን እንዴት ያሳዝናል። ስለዚህ አንዳንድ ሰዎች አስቸጋሪ የትዳር አጋራቸው በሚያስጨንቃቸው ሁኔታ ውስጥ እንደው አለቅም እንደው እቆጣጠረዋለሁ፣ ይህን ችግር ይህን ወጀብ እቆጣጠራለሁ ብለው ይጣጣራሉ። አስቸጋሪ ልጅ ቢኖርባቸው፣ አስቸጋሪ ዕዳ ቢኖርባቸው፣ አስቸጋሪ የፍርድ ቤት ጉዳይ ቢኖርባቸው፣ አስቸጋሪ የኢሚግሬሽን ስታተስ ቢኖርባቸው፣ አስቸጋሪ የሚሉት የህይወት የትኛውም ጉዳይ ጤና ማጣት ቢሆን፣ እንቆቅልሽ የሆነ ነገር ቢሆን፣ በብዙ ነገር መከበብ ያላችሁት የትኛውም ነገር ቢኖር ወገኖቼ ሆይ ለኔ ተውልኝ የሚል አምላክ ዛሬ በስራ ላይ ነው። ሃሌሉያ አለ ጌታ። እኔ ያለው የሚል እኔ መጣሁልሽ እኮ ለኔ ስጭኝ እንጂ የሚልሽ አምላክ አለ። ዛሬ እሱን ነው የምንካፈለው። ሃሌሉያ። የምንካፈልበት ክፍል መዝሙር ምዕራፍ 46 ከቁጥር 1 ጀምሮ ይሆናል። ግን እኔ ቁጥር 10 እና 11 ላይ ብቻ ነው የማተኩረው። ከቁጥር 1 ጀምረን ግን እንድናነበው እፈልጋለሁ። ምክንያቱም መዝሙር ምዕራፍ 46 ምን ብሎ እንደሚጀምር ላሳያችሁ ስለፈለኩኝ። ሲጀምር ገና ቁጥር 1 ምን ይላል? አምላካችን። የማን አምላክ? የኛ አምላካችን
መጠጊያችንና ኃይላችን ነው። ሃሌሉያ። ታዲያስ ዝማሬው ላይ አላልነውም? ኦልሬዲ መጠጊያ እሱ ነው አላልንም? መመኪያና እኔ መቆም አልቻልኩም። ጌታ ምስክሬ ነው። ሾው እያረኩ አልነበረም። መቆም አልቻልኩም በእውነት ጌታ በሚያውቅ። ምክንያቱም ጌታ ኦልሬዲ ሲናገረኝ ለመዘጋጀት ስቆፍር ገና ስጀምር ሲናገረኝ የነበረው ነገር ኮንፈርም እያደረገልኝ እንደሆነ ስለገባኝ፣ አሜን አሜን። ስለዚህ አምላክሽ መጠጊያሽ ኃይልሽ ነው። አምላካችን መጠጊያችንና ኃይላችን በሚደርስብን መከራ ሁሉ የቅርብ ረዳታችን። ልጄ ስለሆንሽ መከራ አይደርስብሽም እኮ አይደለም እያለ ያለው። መከራ የሚባል አንቺ ሲያልፍ ማይነካሽ እስቲ ጫፍ ወንድ ነው እስቲ ይነካል ጫፍሽን ይነካና አላለም። ቢደርስብህም እንኳን በዛ መከራ ውስጥ ሁሉ የቅርብ ረዳት። ስለዚህ ምድርን የሚያህል ነገር ብትነዋወጥ እንኳን ተራሮች ወደ ባህር ጥልቅ ቢሰምጡ አንፈራም። ውሆች ቢያስገመግሙ አረፋ ቢደፍቁም ተራሮች ከውሆች ሙላት የተነሳ ቢንቀጠቀጡም አንደናገጥም። the whole set of creation ማለት ነው። ምድር፣ ተራራ፣ ባህር ሁሉ ነገር ተጠቅሷል እዚህ ውስጥ እና እነዚህ ሁሉ ፋውንዴሽናቸውን ጥለው እንኳን ቢናወጡ እንኳን ምድር ተናውጦ አስቡት። አንዳንድ ጊዜ ትንሽ ቫይብሬት ያደረገን ሲመስል ኤሌ ካሊፎርኒያ ብዙ ጊዜ አይሰማንም እንጂ በየቀኑ እንትን አለ ይላሉ፣ ቮልኬኖ ኢፌክት አለ ይላሉ እና አንዳንዴ ግን ይሰማናል እናውቀዋለን። የሚገርማችሁ እሷ እንኳን ትንሿ ቮልኬኖ ኢፌክት እንኳን እንዲህ ስታረገን እንዴት እንደሚያደርግ እንዴት እንደሚያናውጥ አስቡት። the whole set of creation እየተናወጠ ባለበት in chaos ውስጥ በሆነበት ጊዜ ውስጥ እንኳን አምላካችን መጠጊያችን ነው። the whole በቃ ሊያሰምርበት የፈለገው ነገር የቅርብ ረዳት የሆነ ኃይል ካንቺ ጋር ነው ይላል። አሜን። ካንተ ጋር ነው። ይሄን እንደ ትንቢት እንደ እውነት እንደ የተረጋገጠ የዕለቱ ቃል አድርጌ ያቀርብላችሁ። ጌታ ስሙ ለዘላለም ይባረክ። ምንድነው የምታልፊበት እህቴ ሆይ፣ የምታልፍበት ወንድሜ ሆይ፣ ለሰው ለመንገር እንኳን ያልተመቸ እንዴት አሁን ይሄ ለሰው እንኳን ምን ተብሎ ይነገራል ብላችሁ የምታስቡ ሰዎች፣ ተፈጥሮን የሚያህል ግዙፍ ነገር እንኳን ቢሆን የተናወጠው እንኳን ያንተ ጉዳይ ተፈጥሮን መቆጣጠር የሚችል አምላክ ካንተ ጋር። ሃሌሉያ። ከቁጥር 4 ጀምሮ ደግሞ እናንብብ። የእግዚአብሔርን ከተማ የልዑልን የተቀደሰ ማደሪያ ደስ የሚያሰኝ የወንዝ ፈሳሽ አለ። እግዚአብሔርም በመካከሏ ነው፣ አትናወጥም። አምላክ በማለዳ ይረዳታል። ቁጥር 6 ሕዝቦች በአመፅ ተነሱ፣ መንግስታትም ወደቁ። ድምፁን ከፍ አድርጎ አሰማ። ማን ነው እሱ ብሎ ተነሳ እንደማለት። ማን ወንድ ነው ብሎ ተነሳ። ምድርም ቀለጠች። የሰራዊት አምላክ ከእኛ ጋር ነው። ቁጥር 7 አስምሩበት። የሰራዊት አምላክ ከእኛ ጋር ነው፣ ያዕቆብም አምላክ ምናችን ነው ይላል፣ መጠጊያችን ነው። the whole set of ደግሞ ምድራዊ ኬዎስ፣ ይሄ ሰዎች የሚፈጥሩትን ኬዎስ ያሳያል። ይሄ ቀውስ ምንድነው? ነገስታት ነን ያሉ፣ ኃያላን ነን ያሉ፣ ስልጣን አለን ያሉ፣ ጉልበት አለን ያሉ፣ ፖሊሲው የኛ ነው የሚሉ፣ የምናደርገውን ለማስፈጸም ገንዘብ አለን የሚሉ፣ ትልልቅ ስም ያላቸው፣ ትልልቅ ቦታና ስፍራ የተቆናጠጡ ሰዎች እንኳን አመፅን ለማስነሳት ጦራቸውን ይዘው እንኳን ቢመጡብህ መጠጊያችን የሆነ አምላክ አለን። እነሱን አንቀጥቅጦ ሊደፋቸው፣ በአፍጢማቸው ሊደፋቸው የሚችል ጦራቸውን መቆራረጥ የሚችል ጋሻቸውን የሚያቃጥል አምላክ እሱ ካንተ ጋር ነው፣ ከኛ ጋር ነው የሚል ነው። አሜን ነው። ስለዚህ ቁጥር 1 ላይ መጠጊያችን ኃይላችን፣ ባገኘን በታላቅ መከራ ረዳታችን። ቁጥር 1 ላይ መጠጊያ አለ። ቁጥር 7 ላይ ደገማት ያችኑ ቃል። መጠጊያችን ነው፣ ተስፋችን አንተ፣ ተስፋዬ ነህ አንተ ብለን የምንዘምረው ዝም ብሎ አይደለም፣ ትንቢትም ሆኖ ነው፣ እውነትም ሆኖ ነው በህይወታችን። ስለዚህ ቁጥር 7 ሲደግመው የሰራዊት ደግሞ አምላክ ከእኛ ጋር ነው። ያ ማለት ያዕቆብም አምላክ መጠጊያችን ነው። የሰራዊት አምላክ ማለት ሰራዊት ማለት በትንሹ ስንት ሰው ሊያካትት ይችላል ወይም ይገባል ይባላል? እስከ 10,000 ሰው። በጣም ትንሽ ከተባለ 10,000 ሰው ነው፣ ወታደር ነው የሚያሰልፈው ሰራዊት። 10,000 ሰው ለአንድ ሰው ቢመጣ አሁን ምን ማለት ነው? ፌር ነው? ቦክሰኛ እንኳን ሲዋጋ ማነው ሲፋለም ቦክሰኛ እንኳን ምን ያደርጋል? ኪሎ ይመዘናል። ኪሎ ተመዝኖ አይ እሱ 46 ኪሎ ነው ከ60 ኪሎ ጋር እንዴት ታፋለመዋለህ ይባልና አይመጣጠኑም ተብሎ ይተዋል። ለ10 ምናምን ኪሎ ልዩነት እንኳን ፌር አይደለም ተብሎ ይተዋል።
እና አንተ ሰራዊት የሚያህል ነገር ሲመጣብህ ከአንተ ጋር አይደለም ጉዳዩ። የሰራዊት ሁሉ አምላክ የሆነውን የሰራዊትና የምድር ህዝቦች ሁሉ አባት አምላክ የሆነውን አስተዳዳሪ እግዚአብሔርን ይዘህ እንዴት ነው ልትፈራ የሚገባው? እንዴት ነው ልትጨነቅ የሚገባው? የኔ እህት እግዚአብሔር ምን ይላል? እኔ የሰራዊት አምላክ የያዕቆብ ደግሞ አምላክ ካንተ ጋር ነኝ። መጠጊያችን እሱ ነው። ይሄ ቃል ሁለተኛ ጊዜ ቁጥር 7 መደገሙ ገርሞኝ ሳያበቃ ቁጥር 8 በኋላ ስታነቡ እንዲህ ይላል፣ ኑና የእግዚአብሔርን ሥራ ምድርንም እንዴት ባድማ እንዳደረጋት እዩ። ጦርነትን ከዳር እስከ ዳር ከምድር ያስወግዳል፣ ቀስትን ይሰብራል፣ ጦርን ያነክታል፣ ጋሻን በእሳት ያቃጥላል። ከዛስ ዛሬ ማተኩርበት ያልኳችሁ እረፉ። ቁጥር 10 እኔ አምላክ እንደሆንኩም እወቁ። በሕዝቦች ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት አምላክ ከእኛ ጋር ነው፣ የያዕቆብ አምላክ ምናችን ነው? ለስንተኛ ጊዜ ማለት ነው? ለሶስተኛ ጊዜ መጠጊያችን ነው ይላል። ክብር ለኢየሱስ ይሆን። መጠጊያ የሆነን አምላክ፣ ማስተማመኛ የሆነን አምላክ ስሙ ይባረክ። እንዴት እድለኞች ነን! እንዴት እድለኞች ነን! የድሮ አባቶች ምን የሚል መዝሙር አላቸው? ምስጉን ነው አምላክ የሆንከው ሕዝብ ማን ነው? አይደለም? አዎ የሆነ መዝሙር አለ ታስታውሱኝ ከሆነ አቤት አቤት እግዚአብሔር እርሱ አምላክ የሆነ እንዴት ያደለው ምስጉን ሕዝብ። አባት ሆይ አንተ አምላክ ስለሆንከን፣ አባት ስለሆንከን፣ መጠጊያ ስለሆንከን እናመሰግንሃለን። ኖ ማተር ዋት የሚሆነው በህይወቴ ውስጥ ምንም ይሆን ምን፣ ስለ እህቶቼ ስለ ወንድሞቼ አመሰግንሃለሁ። አንተ መጠጊያ የሆንክለት ድንቅ ምስጉን ህዝብ ስለሆነ እናመሰግንሃለን። ሉክ አሁን ወደዚህ ትንታኔ ንግባ። ቁጥር 10 እና 11 የመልእክቴ ዋናው አንኳር ያለው እሱ ጋር ስለሆነ ከዚህ በኋላ በደንብ እንድትሰሙ ይፈልጋሉ። ቁጥር 10 እና 11 ላይ እረፉ ብሎ ሲጀምር እግዚአብሔር ሊያሳየን የፈለገው ነገር አለ። ከዛ በፊት ግን ለኛ መልእክት የሆነውን ነገር ከማየታችን በፊት እስቲ ይሄንን ክፍል ራሱ በታሪካዊ አውዱ በታሪካዊ ዳራው ባክግራውንድ ሂስቶሪካል ባክግራውንዱን ለመመልከት እንሞክር። ይሄ መልእክት በተጻፈበት ጊዜ የቆሬ ልጆች ናቸው የጻፉት እና በተጻፈበት ጊዜ በጣም የሚገርማችሁ ነገር እስራኤል ናሽናል ኬኦስ ውስጥ ነውጥ ውስጥ የነበረችበት ጊዜ ነበር እና ብዙ ምሁራን የሚስማሙበት የዚህ ክፍል ታሪካዊ ዳራ ሁለተኛ ነገሥት ምዕራፍ 18 19 እና 20 እንኳን አይነካ 17 18 19 ወይም ሁለተኛ ዜና 32 እና ኢሳይያስም ደግሞ እንደዚሁ ኢሳይያስ ስንት ነው 36 እና 37 ላይ ተጽፎ እናገኘዋለን። ምንድነው የሆነው በዚህ ጊዜ? ይሄ ናሽናል ኬኦስ ወይም በቃ ከሀገር ከአጥናፍ አጥናፍ ድረስ ሁሉን ያናወጠው ጉዳይ ወይም ችግር ሰናክሬም የሚባል እኔ ነኝ አለቃ ያለ፣ ሰራዊቴ እኮ የሚችለው የለም ያለ፣ እንደኔ ያለ ንጉስ ማን ነው? ከፍታውን የያዘ ከኔ በላይ ማን አለ ያለ የብዙ ሰራዊቶች አዛዥ ንጉስ የሆነ ሰው መጣና በ701 ዓመተ ዓለም ላይ እስራኤልን ወረረ። የይሁዳን ዋና ከተማ የይሁዳን ዋና ከተማ እስራኤልን ከበባት። ሌሎች ብዙ ከእስራኤል ከተሞች በፊት ያሉትን ተቆጣጥሯል እና የመጨረሻው ደረጃ የመቆጣጠር ሌቭል ላይ ለመድረስ ስንት ሰው ይዞ እንደመጣ ታውቃላችሁ? ታሪክ ያጠናችሁ ከሆነ 185,000 ሰራዊት ይዞ መጣ። አንድ ከተማ የበሬ ግንባር የምታክል ከተማን ለመቆጣጠር ምን አደረገ? 185,000 ሰራዊት ይዞ መጣ ማለት አሁን እነሱ ጫማ ውስጥ እንድትገቡ ፈልጋሉ። ጭንቀቱን እንድታዩ ትፈልጋሉ። በዛ ሁኔታ ውስጥ ሆነው እንዴት ሊርበደበዱ እንዴት ጉልበታቸው ሊከዳቸው እንደሚችል እንድታስቡት እንድታዩ ትፈልጋሉ። በጣም ብዙ የመጽሐፍ ቅዱስ ምሁራን ይስማሙበታል። ለምንድን ነው እንደዚህ ሊጨነቁ የሚችሉት እነዚህ ሰዎች የሚርበደበዱት ለምንድን ነው ካለ ከ20 ዓመት በፊት እስራኤል ሰማሪያ ዋና ከተማ የሰሜኑን ግዛት ምን አድርጓል? ዶግ አመድ አድርጎ አጥፍቶታል። ዶግ ምንም በቃ ምንም የማይታይ እንደማለት ነው። እንደ ዘመናችን ሶሪያ ወይም የመን እንደማለት።
ድምጥማጣቸው ነው። ከምንም ጋር እንዳታጋዩ በሰላም ልኑርበት ደግሞ እና ይሄ ሰውዬ ያደረገው ነገር ምንድነው? እነዛን የሰሜን ግዛት ነዋሪዎችን ሰማሪያ ዋና ከተማዋን ምኑ ሳይቀር ድምጥማጡን አጥፍቶ የተቆጣጠረ ሰውዬ 20 ዓመት ሙሉ ሲደነፋ ሲፎክር ሲያስፈራራ የነበረው አሁን ኢንቴንሲቲውን ጨምሮ እየቀረበ ከተማ እየተቆጣጠረ ትዝ ይላችኋል። በ83 ደርግ ሊወድቅ ነው ሲባል ኢህአዴግ ሊገባ ነው ሲባል ብዙ አባቶች እዚህ ያላችሁ ታስታውሳላችሁ የነበረው ጭንቀት። በቃ በየቦታው ቶክስ ይሰማል። በየቦታው አንዳንድ የከባድ መሳሪያ ድምጽ ነበረ። እናቴ እንደሆነ አንዳንዴ አሁን ካደኩ በኋላ ሳስበው ስቃለሁ። ጥይቶችን ተባራሪ ጥይት ሊመጣ ይችላል ብላ ጠረጴዛ ነው እንዲህ መከላከያ ጥይት ለመመለስ ማለት ነው። አስባችሁታል? እና በሩ ላይ ጠረጴዛ የሆነ ወንበር እንደዚህ ደራርባ ምናምን። አሁን ያ ዘመን ላይ የነበረው ጭንቀት እኔ በዚህ በመጽሐፍ ቅዱሱ ዘመን ከነበሩት ሰዎች ጭንቀት ጋር ሳወዳድረው አይወዳደርም ምለው አይነት እስኪመስል ማለት ነው። ከዛስ 185,000 ሰዎችን አሰልፎ ሰናክሬም ንጉስ ሕዝቅያስ የይሁዳ ንጉስ በጭንቀት ውስጥ በነበረበት ሁኔታ ውስጥ እስራኤላውያን እንደዛ በተረበሹበት ሁኔታ የቆሬ ልጆች በገና አነሱ። ሃሌሉያ! በገና አነሱ። ናሽናል ኢመርጀንሲ የሆነ ዝማሬ ነው የዘመሩት። በናሽናል ኢመርጀንሲ ወቅት የሚዘመር መዝሙር አድርገው ይሄንን ተናገሩ። የሰራዊት አምላክ መጠጊያችን ነው። እንደው ባህር ተራሮች ምናምን ይሄ ሰራዊት የሚታየው ማይታየው ቢናወጥ ሊውጠን ቢቀርብ እንኳን ልዑል ከኛ ጋር ነው። ኃያሉ ከኛ ጋር ነው። የነገስታቶቹ ንጉስ ኢየሱስ ከኛ ጋር ነው። አሜን። ይሄ ነው ንጉሱ። ይሄ አምላክ ሊያደርግላቸው የፈለገው ነገር፣ ይሄ ጌታ ሊሰራላቸው የፈለገው ነገር ይሄ ነው። በእንደዚህ አይነት ታሪካዊ ዳራ ውስጥ እያሉ አሁን ሲዘምሩ የቆሬ ልጆች በጣም ደስ ያለኝንና ለዛሬ ጉባኤ መልእክት አድርጎ ጌታ የሰጠኝን ሁለት ቃላት ብቻ እንመለከታለን ማለት ነው። አሁን ከታሪካዊ ዳራ ጨርሰን ወደ ስነ ጽሁፋዊ ኮንቴክስት እየገባን ነው ማለት ነው። የመጀመሪያው ቃል ለዚህ ጉባኤ መልእክት አድርጎ እግዚአብሔር የሰጠኝ እስከ ዛሬ እስከ ማጠናው ቀን ድረስ እረፉ የሚለው ቃል እኔ የሚመስለኝ በቃ እረፉ፣ በቃ ተኙ፣ በቃ እፎይ በሉ፣ በቃ አለ አይደለም። ይሄ እንግሊዘኛውንም ስታዩ ቢስቲል ነው የሚለው። ብዙ እንግሊሽ ቨርዥኖች ላይ ስትመለከቱ ኤንአይቪን ብታጠኑ ኤስቪ እንግሊሽ ስታንዳርድ ቨርዥን ምናምን ቢስቲል ነው የሚሉት። እና ቆይ እስቲ ይሄ ነገር ምን አይነት እረፍት ይሆን የሚጠቅሰው እዚህ ቦታ ቁጥር 10 ምንድነው ማረፍ ማለትስ ብዬ ወደ ዕብራይስጥኛ ተምሬያለሁ ለማለት ኦፍ ኮርስ ተምሬያለሁ፣ ግን አንዳንዴ ግሪክ ሂብሩ እያሉ ያደናብሩናል የሚል ቅሬታ ስለምሰማ ተምሬያለሁ ለማለት አይደለም። ግን እስቲ ሪፈር ላርግ ወደኋላ አልኩና የዕብራይስጡን ቃል ስመለከት በጣም ደነቀኝ። አዲስ መገለጥ ነው የሆነብኝ። ምንድነው እረፉ የሚለው ቃል በዚህ ቁጥር 10 ላይ ምን ማለት ነው? በዕብራይስጥኛ ሃርፑ ይለዋል። ሃርፑ HARPU በእንግሊዘኛው ሲገለበጥ ማለት ነው። እና ሃርፑ ማለት ኢምፐራቲቭ ነው ወይም ቀጥተኛ ትእዛዝ ሰጪ ግስ ነው። ቨርብነቱ ምንድነው? ትእዛዝ ነው። ልትታዘዘው የሚገባህን ነገር ነው እየነገርኩ ያለው። እረፍ ስልህ ማረፍ የሚባለው ነገር የምትታዘዘው ነገር ነው እያለ ነው። ስለዚህ ሃርፑ ማለት ቀጥተኛ ከዕብራይስጥ ሲተረጎም ምን ማለት እንደሆነ ታውቃላችሁ? ተኙ፣ እፎይ በሉ፣ እረፉ ማለት ሳይሆን እጅ ስጡ፣ ተማረኩ፣ ልቀቁልኝ፣ ለኔ ተዉት ማለት ነው። አሜን። ልንገራችሁ የምጽፉ ከሆነ በእንግሊዘኛ ቀጥተኛ ሲተረጎም to let go, to slacken, to drop ጣሉ፣ to cease, to abandon effort, to stop resisting ማለት ነው። ሜቢ ካስፈለገ እተውላችኋለሁ ይሄን ኖት እና ስለዚህ የዚህ ቃል የእረፉ ትክክለኛ ትርጉም የሆነ በቃ መኝታ ፈልጋችሁ የሆነ ቦታ ላይ ጋደም በሉ አይደለም። ምን ማለት ነው? ጌታ ሆይ ተማርኬያለሁ፣ አሜን ተማርኬያለሁ፣ ይኸው መጥቻለሁ፣ ነገሬን ጥዬ ሁኔታውን ትቼ ያለሁበትን ላንተ ልሰጥ ይኸው እጅ ሰጠውህ ጌታ ሆይ። I just drop it,
በቃ ላንተ ተውልሃለሁ፣ ላንተ ጥልልሃለሁ እንደማለት ነው። ጌታ ስሙ ለዘላለም ይባረክ። ይሄ ቁጥር የፕሉራል ቁጥር የሚሆን ግስ የሚናገረው ግን በጣም የደነቀኝ ለሁለት ወገኖች ነው። የሚገርማችሁ ለሁለት አይነት ህዝቦች ነው እጅ ስጡ እያለ ያለው ይሄ ክፍል። አንደኛው ለምን አይነት ሰዎች ነው? ለነዚህ ወራሪዎች እጅ ስጡ፣ አትችሉኝም፣ እጅ ስጡና አፈግፍጉ፣ ብትወጡ ይሻላችኋል። እንዳለ መጥቼ መልአኬን አንዴ ልኬ እውር በእውር ከማረጌ በፊት ወይም እዛው ባላችሁበት በሰፈራችሁበት የጦር ሰፈር ውስጥ እንዳለ ምሽክ አድርጌ በአንድ መልአክ እኮ ነው። እሱም መምጣት አላስፈልገውም። ተራራ ምንድነው ደመናውን ሰንጣጥቆ መውረድም እሱማ ቢመጣ የሉም ቀላልጠው ያልቃሉ። ምንድነው ያደረገው? አንዱን መልአክ ልኮ እንዳለ ሰው ሜዳ ላይ ያስቀራቸው። የሚገርማችሁ ነገር እዚህ ጋር ያላቸው ያለው አንደኛው ነገር ለኔ እጅ ስጡና ተመለሱ፣ ወደ መጣችሁበት ሂዱ፣ ተው ይሄንን ጦር፣ ይሄንን ቀስት ተው፣ ይሄን ጋሻችሁን እኔ አቃጥለዋለሁ። ይሄ ከመሆኑ በፊት ምን አድርጉ እያላቸው ነው ያለው? እጅ ስጡና ውጡ እያላቸው ነው ያለው። ሁለተኛው አቅጣጫ ግን ያው የእግዚአብሔር ቃል ወዲህም ወዲያም አይደለም የሚቆርጠው። ሁለተኛው ደግሞ ስለነማን ነው ካላችሁ ስለ ገዛ ራሱ ህዝቦች ነው። እረፉ ማለት ለእኔ ተውልኝ ጉዳዩን፣ ለመቆጣጠር አትሞክሩ። እንደው ካልያዝኩኝ አንዳንዴ ሲጨንቀ እንደዛ ነው የምናደርገው አይደለም? የሆነ ነገር የሚያስፈራ ወይ እንግዲህ አንዳንዴ አውሮፕላን ስትበሩ የሆነ ግጭቀጭ ያለ ከመሰላችሁ ምናምን የምንቆጣጠር እስኪመስለን አይደለም። ለእኔ ተይልኝ የኔ እህት፣ ለእኔ ተይልኝ የኔ ልጅ የሚልሽ እግዚአብሔር ዛሬ በዚህ አለ። መጠጊያችን ነው። ለያዕቆብ ብቻ አይደለም ለአንቺም በነፍስ ወከፍ በስምሽ። እኔ አንድ የሰማሁት ስም አሁን ቲጂ እግዚአብሔር ምን እያለሽ ነው ቢባል ለኔ ተይልኝ፣ በቃ ተዩ፣ እኔ አለሁ፣ ቆጣጠረዋለሁ ነገሩን። ናርዲ ለኔ ተይልኝ፣ ፓስተር ለኔ ተው እያለህ ነው እግዚአብሔር። እንደዛ አድርገን እንድንወስደው እፈልጋለሁ። ስለዚህ ይሄ ክፍል ያለውን ቀውስ ሁሉ ዘርዝሩና የምታውቁትን በስም ባድራሻ የምታውቁትን ቀውስ የሆነባችሁን ነገር ሁሉ ዘርዝሩና ለኔ ምን አድርጉት ነው? ተውት። ትቼልሃለሁ የኔን ጉዳይ። ታውቁታላችሁ ይሄን መዝሙር? እንደዛ እንድትዘምሩ በቃ ትቼልሃለሁ። መላ አለው እንደወደደ ማድረግ ይችላል። አሜን አሜን። ስለዚህ የፍጥረት ቀውስ ይሁን፣ የፖለቲካ ቀውስ ይሁን፣ የጦር ቀውስ ይሁን፣ የኃያላንን ባዮች ቀውስ ቢሆን መለኮታዊ ጣልቃ ገብነትን ዛሬ መለማመድ የምትፈልጉ ሰዎች እግዚአብሔር ዛሬ ምን እያላችሁ ነው? ለእኔ ተውልኝና ከዛ በኋላ የምሰራውን እዩ፣ የማደርገውን እዩ እያለ ነው። አንደኛው ቃል ይሄን ለዚህ ጉባኤ መልእክት አድርጎ እግዚአብሔር የላከኝ። ሁለተኛው ቁልፍ ቃል ተናግሬ ወደ ተዛምዶ ሄድና ጨርሳል። ሁለተኛው ቁልፍ ቃል በዚህ ክፍል ውስጥ ምን ይላል? እረፉ ካለ በኋላ ማን ነው የሚነግረኝ? ሁለተኛው ቃል እወቁ፣ እኔ ምን እንደሆንኩ እወቁ፣ አምላክ እንደሆንኩ እወቁ። የሚያርፍ ሰው ምን ብሎ ነው ማረፉን የሚያረጋግጠው? አወቅሁት። ድሮ መስማትን ነበር በጆሮዬ ሰምቼ ማቅህም ይመስለኝ የነበረው፣ አሁን ግን አይኔ ምን አደረገች? አየችህ። ምን ማለት ነው? ሁለተኛው ግስ በዕብራይስጥኛ ዩደህ ከሚል የስርወ ቃል የተገኘ ሲሆን ትክክለኛው በዚህ ክፍል ላይ ስራ ላይ የዋለው ቃል ደግሞ ያዳህ የሚል ቃል። ዕብራይስጥኛ በጣም ጥሩ ቋንቋ ነው። በደንብ ብዙ ነገሮችን ይበትንልናል። ስለዚህ ያዳህ ማለት በዚህ ክፍል ውስጥ ጥቅም ላይ የዋለው ቃል እግዚአብሔርን አውቀዋለሁ እኮ ያ ተዋውቀናል አይ ጀስት ሜት ሂም ምናምን አይነት አይደለም። ወይም በኢንፎርሜሽን ደረጃ አውቀዋለሁ ስለ እግዚአብሔር የሰማሁት ነገር አለ ማለት አይደለም። ግን ምን ማለት ነው? ኤክስፔሪየንሻል ኤንድ ሪሌሽናል በሆነ መልኩ ማወቅ ማለት ነው። አሜን። እግዚአብሔርን እስከ ዛሬ በኢንፎርሜሽን አውቄው ሊሆን ይችላል። አሁን ግን አይኔ አይታው ማዳኑን አይታ ጣልቃ ገብነቱን አይታ ታዳጊነቱን፣ መጠጊያነቱን፣ ጋሻ መሆኑን፣ ኃይሌ መሆኑን አየሁ ብዬ ማውቅበትን ዕውቀት ማቀው ምን ሲሆን ነው? መተው ስጀምር ነው። መልቀቅ ስጀምር ነው። ይሄው እንደወደድክ አድርግ፣ ይሄው እንደምትሻ አድርግ ማለት ስንጀምር ነው። ሃሌሉያ ወገኖቼ ሆይ ዛሬ በዚህ ሁኔታ ስንማማር ስንካፈል ይሄን ቃል እግዚአብሔር የሚፈልገው ትልቁ ነገር ሁለቱ ቃላት ተጣምረው ምንድነው? ምን የሚለው እንድንጨብጥለት ነው። ለኔ ተውትና ምን ያህል ጣልቃ የሚገባ ሉዓላዊ
የሚያሳርፍ በቃ የሚያስደንቅ አምላክ እንደሆንኩኝ መጠጊያ እንደሆንኩኝ እወቁልኝ እያላችሁ ነው ያለው። አሜን አሜን አሜን። የምታልፉበትን ችግር እኔ አላውቅም፣ ግን አንድ ነገር አውቃለሁ። ሰዎች ነን። በተለያየ መከራ ውስጥ እናልፍ ይሆናል። በተለያየ እንቆቅልሽ በሆኑባችሁ ብዙ ዓመታት ባስቆጠሩ ብዙ ጭንቀት ውስጥ እንድታልፉ ባደረጓችሁ ኃያላን በመሰሉ ጡንቸኛ በቃ መስክላር በጣም በቃ ከባድ በመሰሉ የማይደፈር በሚመስሉ ነገሮች ውስጥ የምታልፉ ትኖሩ ይሆን? ምናልባት ትልልቅ ባለስልጣናትን ጨምሮ ኃያል የሆኑባችሁ፣ ምናልባት ትልልቅ ስም ያላቸው በሽታዎችን ጨምሮ፣ ምናልባት ትልልቅ ቁጥር ያላቸውን ዕዳዎችን ጨምሮ፣ ምናልባት ትልልቅ እንቅፋት የሆነባችሁን በቃ ከታሪካችሁ መደምሰስ የማትችሉት የመሰላችሁን ጥቁር ጠባሳ ጨምሮ ብዙ ከፍ ብለናል የሚሉ ነገሮች በሕይወታችሁ ያሉባችሁ ሰዎች ስሙ። እግዚአብሔር እንዲህ ይላችኋል፣ እረፉ ማለት ለእኔ ተውልኝ። ያን ጊዜ ማን እንደሆንኩ ታያላችሁ፣ ታውቁኛላችሁ፣ ቀርባችሁ ገብቷችሁ አውቃችሁን ትከተሉኛላችሁ እያላችሁ ነው ያለው። አሜን አሜን። የምናውቀው እግዚአብሔርን የሚገርማችሁ በሁለት መንገድ እናውቀዋለን። ምክንያቱም ክፍሉ የሚናገረው እንደዚህ ስለሆነ ቁጥር 10 ላይ እኔ አምላክ እንደሆንኩ ወቁ ብሎ በሕዝቦች ዘንድ ምን እላለሁ አለ? ከፍ ከፍ እላለሁ። በምድርም ላይ ምን እላለሁ? ከፍ ከፍ እላለሁ። ይኸው ከዛ በኋላ ቁጥር 11 ሲዘጋ የሰራዊት አምላክ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያቸው። አንዱ የምናውቀው እግዚአብሔርን የከፍተኞች ሁሉ ከፍተኛ መሆኑን በማየት እዩ። ለማየት ራሳችሁን አዘጋጁ። እድል ስጡትና ተማረኩለትና just let it go and drop it። እግዚአብሔር ሆይ በጉዳይ ላይ አንተ ታውቃለህ። በስታተሴ በኢሚግሬሽን ሁኔታ ላይ፣ በልጆቼ ይሄ ያስጨነቀኝ የልጄ ሁኔታ ላይ፣ የባሌ የሚስቴ ሁኔታ ላይ፣ የጤንነቴ ሁኔታ ላይ I just let it go። በቃ ላንተ ተውልሃለሁ። ከዛስ ምን ያህል ከፍተኛ እንደሆንክ ይሄ ቅድም ሙሌ ሲል ነበር። እኛ በአቅማችን ማንችላቸው ምንችል ቢሆን ዛሬም ማንደርሳቸው በራሳችን ማንወጣቸው እሱ ችሎልን እዚህ ያደረሰን ስንት ጉዳይ በሕይወታችሁ ነበር ወገኖች ሆይ፣ ስንት ነገር በሕይወታችሁ አልፎ ነበር። እዚህ ያደረሰን ማን ሆኖ ነው? መጠጊያችን። አሜን። አዎ ኢየሱስ ክርስቶስ ዛሬ የሚናገረው በቀጥታ ድምፁ ምን እያለ ነው? እኔ ከከፍተኞች ሁሉ በላይ ከፍ 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 እላለሁ። ምክንያቱም ከስም ሁሉ በላይ ስም የተሰጠው ከምላስ ሁሉ የሚመሰክርለት ጉልበት ሁሉ የሚንበረከክለትን አምላክ የምታመልከው። ወገኖቼ ሆይ ምንድነው ችግራችሁ? ዛሬ የምታልፉበት የምታለቅሱበት ለሰው መንገር እንኳን የማትችሉት በቃ ጭንቅ የሆነባችሁ፣ እውነት እላችኋለሁ እግዚአብሔር ከከፍተኞች ሁሉ በላይ ከፍተኛ ነው። በሀገራችን ከፍተኛ ነን ያሉ እግዚአብሔርን እንኳን ደፍረው የለም ያሉ ሰዎች ዛሬ የት ናቸው? እግዚአብሔር የለም ከሁሉ በላይ እንትን ሲሉ የነበሩ ዛሬ የሉ። ለምን? ከነሱ በላይ ከፍተኛ እሱ ስለነበር። በዘመኑ ግን በጌታ የነበሩ ሰዎች አለቀሱ። ይሄ ነገር መቼ ነው የሚያልቀው? ገና 14ኛ ዓመታቸው ነው፣ ገና 15ኛ ዓመታቸው ነው የሚቆጠርበት ጊዜ ነበር። 17 ዓመት ሙሉ ያ የኮሚዩኒዝም ጊዜ ስንቱን ክርስቲያን አስጨነቀ። በቃ የሚወርድ የሚሸነፍ እስከማይመስላቸው። ግን ዛሬ የሉም። ትዝታቸው እንኳን የለም። ለታሪክ ነው የምንጠቅሳቸው እንጂ ምንም ኢፌክታቸውም የለም። ልዑሉ ግን በዙፋኑ ላይ ነው። ኃያሉ ግን የኃያላን ሁሉ ኃያል ነው። እሱ ከአንቺ ጋር ነው፣ መጠጊያችን ነው። የምናውቀው ከፍተኛ መሆኑን ብቻ ሳይሆን መጠጊያም መሆኑን ጭምር የሚያስጠጋ። አንዳንድ ሰዎች ቀርቧቸው ያውቃሉ። ዋው ከሌ እኮ ቀረበኝ ደስ ሲል፣ በጣም ከሌ ተዋውቄ እንደው ደስ ሲል፣ ሲያወራ ደስ ሲል፣ ሲመክር ደስ ሲል፣ ሲያጫውት ደስ ሲል፣ ከሌ ጋር ተቀራረብን ብላችሁ ሳትጨርሱ ያ ሰውዬ የውሸት ነው የቀረባችሁ፣ ወይም ጭራሽ አያስጠጋችሁ። ማቅረብና ማስጠጋት ይለያያል ብራዘር፣ አይደለም? ማቅረብ ሌላ ነገር ነው፣ ማስጠጋት ሌላ ነው። እግዚአብሔር እንደዛ አይደለም፣ ሱፐርፊሻል አይደለም። ፍሬንድ ሲሆን፣ የግል አምላክ ሲሆን፣ የእውነት አባት ሲሆን የምር ያስጠጋል፣ ወደ ደረቱ ያስጠጋል። ስለዚህ መጠጊያችን ነው፣ ጋሻችን ነው፣ እሱ መመኪያችን ነው። አሜን። ወገኖቼ ሆይ ዛሬ ይሄን ተናግሬ መጨረስ ፈልጋለሁ።
ትቼልሃለሁ በሚለው ጉዳያችን ላንተ ተዋለሁ በሚለው ነገራችን ውስጥ በማረፍ ውስጥ ማወቅ እንዲሆንልን በማረፍ ውስጥ በመተው ውስጥ ርዕስ መያዝ ከፈለጋችሁ በማረፍ ውስጥ ማወቅ። የማረፍ ግቡ ማረፍ እንግዲህ ትርጉሙ አሁን ገብቷቸዋል። መልቀቅ ማለት ነው። የመልቀቅ ግቡ ማወቅ። ማንን ማወቅ? እግዚአብሔርን ማወቅ። አቅማችሁ በላይ የሆነ ከጥረታችሁ በላይ የሆነ የትኛውንም ነገር አቅርቡና ዛሬ በፊቱ ያዙና አምጡና ጌታ ሆይ ግቡ አንድና አንድ ነው። ወደ አንተ መጥቼ ይህን ማቀርበውን ነገር አንተን እንዳውቅበት አድርግልኝ። አንተን በቃ አየሁት፣ የምመሰክርለት አምላክ አለኝ፣ ያሳረፈኝ ጋሻ የሆነልኝ የምትሉት እንዲሆን እግዚአብሔር ይፈልጋል። አሜን ነው። ገርማቸዋል። ሙሴ በጭንቁ ሰዓት ላይ ከፊቱ ባህር ከጀርባው ደግሞ የፈርዖን ሰራዊት በመጣ ጊዜ he just let it go እና ምንድነው የሆነው? እግዚአብሔር ተገለጠ። አሜን ነው። ከበሮ አንስተው ፈረሱንና ፈረሰኛውን ብለው እስኪዘምሩ ድረስ ሙሴ ብቻ አይደለም ኢዮሳፍጥ ታላቅ ሰራዊት ተደራጅቶ ሲመጣበት የምናደርገውን አናውቅም፣ አይኖቻችን ግን ወደ አንተ ናቸው ብሎ ጮኸ። የሚዘምሩትን ሲያዘጋጅ እግዚአብሔር ድብቅ ጦርን አስነሳ። ሃሌሉያ። የተዉ ብዙ ናቸው። በብሉይ ኪዳን በአዲስ ኪዳን ብትመረምሩ ኢዮሳፍጥ ብቻ አይደለም። ዳዊትን ብታዩ ሳኦል በተመቻቸ ሁኔታ እጁ ላይ ወድቆለት እያለ he just let it go። ለምን? እግዚአብሔር የሚበልጥ ዳኛ አለ። የሚመካ ፍትህንና ምሕረትን ማደር እኔ እንዳለሁ አውቆ በዛ ይመካ የተባለው ቃል ይሄ ማለት ነው። ዳዊት ብቻ አይደለም። ማርያም ያለ ወንድ እንዴት ይሆንልኛል ያለች ሴት ለሱ ተወች። አልገባኝም፣ ይሄ ጉዳይ ይሄ ጥሪ ምን እንደሆነ አይገባኝም፣ ኢትስ ማይንድ ብሎዊንግ፣ ግን ተውልሃለሁ፣ እማረካለሁ፣ እጅ እሰጣለሁ ባለችበት ሰዓት የእግዚአብሔርን ኃያልነት አየች። ጴጥሮስስ እንደ ነገ ሊገደል እሱ ዛሬ ለሽ በታይገር እና ድሮ እንደዛ የሚባል ማስታወቂያ ነበር። ስለዚህ ወገኖች ሆይ እነዚህ ሁሉ ወገኖች ምስክሮቻችን ናቸው። ማን ነው ያፈረ? ማን ነው እግዚአብሔርን ታምኖበት የወደቀ ዛሬ አለ ወይ? ጥቀሱልኝ። አንድ ለምሳሌ ካነሳችሁልኝ ስብከቴ ስህተት ነው ብዬ አሁኑን ወርድላቸዋለሁ። እኔ ግን በእግዚአብሔር እታመናለሁ። መጠጊያችን እሱ ስለሆነ ጉዳያችንን ሁሉ በእሱ አቅርበን አሁን አንድም የሚወጣ ሰው ሳይኖር ለዚህ ቃል ምላሽ እንድንሰጥ እኔ አይደለሁም የምጸልየው፣ ሁላችንም ነን የምንጸልየው። ቁጭ ብለን በተረጋጋንበት ምላሽ እንድትሰጡ ፈልጋለሁ። ጌታ ሆይ የኔ ጉዳይ ይሄ ነው። አሁን ከሁሉ ጉዳይ በላይ እንደሆንክ አምናለሁ። ይሄን ጸሎት አብረን ጸልየን ከዛ በኋላ ይሄ ቃል ይጸናል። አሜን። በህይወታችሁ ሲሰራ ማየት ትጀምራላችሁ። ጉዳይ ይሄ ነው በሉት። አሁን everybody let's pray። አሁን እግዚአብሔር በስራ ላይ እንደሆነ አምነን የተናገረንን አውቀንና አረጋግጠን በእርግጥ በህይወታችን ስራ እንዲጀምር ለኩሰነው እንሄዳለን፣ አስጀምረነው እንሄዳለን። እስከ ዛሬ ስቆጣጠር ነበር፣ እስከ ዛሬ ለመቆጣጠር ስሞክር ነበር፣ እስከ ዛሬ ይሄን ጉዳይን በራሴ ጥበብ፣ በራሴ መንገድ፣ በራሴ አያያዝ በሚገባኝ በመሰለኝ ሁሉ ሊይዝ ሞክሬ ነበር። አሁን ግን እተውልሃለሁ። just speak it up። ተናገሩ ፕሊዝ። ጌታ ሆይ በቃ አሁን ግን ዛሬ ተዋለሁ። ለምን? ላውቅህ ስለምፈልግ፣ እንዳውቅህ ስለምፈልግ። ራፓፓራማያ ሻራጋላቦስ ራፓያ ጋላቦሽ ራፓራማሲራ ጋላቦራላቦሽ ኢራላላላቦስ ራፓጋራባሽ ራማሲያ ሃሌሉያ። መጠጊያ የሆንከን አምላክ፣ የምታሳርፈን አምላክ እግዚአብሔር እንጠራሃለን። በዚህ ሰዓት እንጠራሃለን። ሃሌሉያ። መተማመኛችን የሆንክ አምላክ እግዚአብሔር እንጠራሃለን። መመኪያችን የሆንክ አምላክ በጉዳያችን ላይ እንጠራሃለን። በእህቶቼ በወንድሞቼ ጉዳይ ላይ እንጠራሃለን። እግዚአብሔር ሆይ እንጠራሃለን። ሃሌሉያ። ጉዳያችን መሰራት ጀመረ። አሜን። ጉዳያችን በእግዚአብሔር እጅ ውስጥ መውደቅ ጀመረ። ሃሌሉያ።
ተውልሃለሁ እግዚአብሔር ሆይ ተውልሃለሁ። የኔን ጉዳይ፣ የቤቴን ጉዳይ፣ የኑሬን ጉዳይ፣ የገቤን ጉዳይ እግዚአብሔር ሆይ የሥራ ቦታ ያለውን ጭንቅ ጉዳይ፣ የእህቶቼን ጉዳይ፣ የወንድሞቼን ጉዳይ ዛሬ በጌታ በኢየሱስ ክርስቶስ ስም በዙፋን ስር እንተውልሃለን። በታላቁ ዙፋን ስር ነገር ሁሉ በሚቀልጥለት በዚህ ገናና ዙፋን ስር እናስቀምጣለን። ሃሌሉያ! የምታሳርፍ አምላክ ሆይ አሁን ወደ ጉዳያችን ና። አሁን ወደ ነገራችን ና። እንቆቅልሽ ወደ ሆነብን ነገር ና። አባት ሆይ እንጠራሃለን በኢየሱስ ስም። ኦ ራባያ ማራጋላቦሴ ራባራራራራቦሲያ ተራው እስኪደርሳችሁ መጸለይ አታቆሙ። አንዳንዶች ሰዎች እጅ ላይ እየገባ ያለ ነገር አያለው። ሃሌሉያ ኢየሱስ። ተራ እየደረሳችሁ ነው፣ ጸልዩ። ተራ እየደረሳችሁ ነው። አሁን እየነገራችሁት ባላችሁት ጉዳይ ላይ እግዚአብሔር እየመጣ ነው። ሂዝ ሙቪንግ ሂዝ ካሚንግ ራይት ኔክስት ቱ ዩ። ሃሌሉያ እናመሰግንሃለን እግዚአብሔር ሆይ በስራ ላይ ስለሆንክ እናመሰግንሃለን። እየለቀቅን እየተውንልህ ባለው ጉዳይ ላይ አንተ ጣልቃ እየገባ ስለሆነ አሁን በዚህ ለስለስ ባለ በተረጋጋ መንፈስ ውስጥ አንተ ግን እየሰራህ ስለሆነ ኦ ሃሌሉያ ራፓፓ ያራጋራባ ሺራናቦስ ኦ ወገኖቼ በእውነት እግዚአብሔር በስራ ላይ ነው። ተገዙለት። አሁን በሱ ዘንድ አስቀምጡት። ያንን ጉዳይ ንገሩት። just tell him። እየሰማችሁ ነው ያለው። አዎ ይኸው እከሌ የሚባል የምትሉ ሰዎች እንዲያርጎኝ ከፍ ብሎብኛል፣ ልቆጣጠረው አልቻልኩም የምትሉ ሰዎች ንገሩት። እየሰማችሁ ነው። ኢየሱስ 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 ልዑል አምላክ መጠጊያችን፣ ኦ በረድኤት የሆንክ በደመናት ላይ ሰንጥቀ የምትወርድ አምላክ፣ በደመናት ላይ የምትረማመድ አምላክ እናመሰግንሃለን። ሃሌሉያ ራባባራባጋራባሺ ራባላቦስ ሪማ ያራጋላቦራ ፓፓሲ እንዳራግላቦራ ማሺ ራጋላቦስ ራባላቦስ ራማራባራጋራቦስ ጊዜ ውሰዱ። አልለመድንም አይደል? ምንም የሚያጣድፍ ነገር የለም። ግን ዛሬ እንጸልያለን። በፊቱ መገዛት፣ በፊቱ ማስገዛት። አዎ ራባየሬ ጋራቦስ ራላላላቦስ ሪጋራባሺራ ጋላቦስ ኢየሱስ ኢየሱስ ኢየሱስ። አዎ ምንም የሚያጣድፍ ነገር የለም። ይስራ ጌታ ይስራ። አሜን። ይስራ። በስራ ላይ ነው። ጊዜ እንስጠው። ኦ ራባሺ ጋራባሲ ራላላላቦስ ኦ ጌታ ስራ ድንቅ ስራ አደራረግ ከሰው ልዩ እጅግ ልዩ ነው ጌታ ከአይምሮ በላይ ኦ ጌታ ሆይ ኦ ጌታ ሆይ ስራ ድንቅ ነው ስራ አደራረግ ከሰው እጅግ ድንቅ ነው። ከአይምሮ በላይ ለመጨረሻ ጊዜው ጌታ ሆይ ኦ ጌታ ስራ ድንቅ ነው ስራ አደራረግ ከሰው እጅግ ልዩ ነው ጌታ ከአይምሮ እንጸልያለን።
ጌታ አምላክ ቅዱስ እግዚአብሔር ሆይ ስለተናገርከን እናመሰግንሃለን። ልዑል ድምፅህን ስላሰማህን እናመሰግንሃለን። እግዚአብሔር ሆይ ተስፋን ስለሰጠህን እናመሰግንሃለን። ቃል ስለመጣልን እናመሰግንሃለን። አሁን በስራ ላይ ስለሆንክ እናመሰግንሃለን። ጌታ ሆይ በስራ ላይ ስለሆንክ እናመሰግንሃለን። እንተማመንብሃለን መጠጊያችን ሆይ የያዕቆብ አምላክ ዛሬም የኛ አምላክ ስለሆንክ እናመሰግንሃለን። በጉዳያችን ላይ ጣልቃ ስለገባህ እናመሰግንሃለን። እንኳን ሰራዊት ተፈጥሮ እንኳን ቢናወጥ ጌታ ሆይ ወጀቡ ቢያይል ተራሮች ቢናወጥ ወደ ባህር ልብ ቢሰምጡ እንኳን ጌታ ሆይ አንተ ከኛ ጋር ነህና እናመሰግንሃለን። ሕያው አምላክ ከኛ ጋር ነህና እናመሰግንሃለን። በቤታችን ውስጥ ስራ ጀምረሃል እናመሰግንሃለን። በግል ጉዳያችን ላይ አንተ ጣልቃ ገብተሃል እናመሰግንሃለን። አሁን ሰዎች እያረፉ ስለሆነ እናመሰግንሃለን። ከዚህ ቃል ኃይል የተነሳ ከስልጣኑ የተነሳ ጌታ ሆይ የሚቆም አንድም ጉዳይ አንድም ከፍተኛ ነኝ ያለ ኃይል ስለማይኖር እናመሰግንሃለን። ስም ለዘላለም ይባረክ። ይህን ቃል በሰማንበት በጥቂት ደቂቃዎች ውስጥ ለውጥ ማየት እንጀምራለንና እናመሰግንሃለን። ኃይል እየለካን ስለሆነ ጉልበታችን ስለሆንክልን ታላቅ አምላክ ከኛ ጋር ስለሆን አቤቱ ጠላቶቻችን ስለተበተኑ እናመሰግናለን፣ እናከብርሃለን። ሃሌሉያ! ኢየሱስ ስም ለዘላለም ይባረክ። የተስፋን ቃል የሰጠ የታመነ ነው ተብሎ ተጽፏል። እግዚአብሔር ሆይ በተስፋ ቃል አንጠራጠርም፣ ከእንግዲህ አንናወጥም፣ ወዲያ አንልም። አቤቱ በሰጠን ተስፋ ታምነን ጉዳያችንን ባንተ ላይ ጣልን። ስለተረከብከን እናመሰግንሃለን። የትኛውም እንቆቅልሽ ከዚህ በኋላ እንቆቅልሽ ሆኖ እንደማይቀጥል አምነን በኢየሱስ ስም እንባርከሃለን። ጌታ ሆይ እህቶቼ ይባረኩ፣ ወንድሞቼ ይባረኩ፣ አባቶቼ እናቶቼ ይባረኩ። ይህች አጥቢያ ትባረክ በኢየሱስ ስም። እንደ አጥቢያ ሸክም የሆነ ነገር ቢኖር ከፍ ያለባቸው ነገር ቢኖር ዛሬ ምሽት በኢየሱስ ስም ይንደባለል። በኢየሱስ ስም ከቤተ ክርስቲያን ጫንቃ ላይ እንዲንደባለል እንጸልያለን። ሃሌሉያ! የሚገርመው እኔ ለግለሰቦች የመጣ መልእክት ብቻ መስሎኝ ነበር። እንደ ቤተ ክርስቲያን የመጣላቸው መልእክት መሆኑን አሁን ነው ጌታ መንፈስ ቅዱስ የሚያነቃል። ሃሌሉያ! ክብር ለስሙ ይሆን። በቤተ ክርስቲያን ደረጃ የምትጸልዩበት ጉዳይ ይኖራል ብዬ አሰብኩኝ። አሁን በዚህ ሰዓት መንፈስ ቅዱስ ያነቃኝ። ወገኖቼ ሆይ መሪዎች ስሙኝ። እግዚአብሔር ለዚህች አጥቢያ ከፍ ያለውን ነገር ሁሉ አዋርዶ በከፍታ ላይ ከሱ ጋር ያቆማችኋል። የምትጸልዩበትን ነገር እግዚአብሔር በእውነት ያስጨብጣችኋል። ታላቅ አምላክ መሆኑን በዓይናችሁ አሳይቶ ያስደንቃችኋል። እግዚአብሔር ስሙ ለዘላለም ይባረክ። ወገኖቼ በግል የምታለቅሱ በጓዳ የምታለቅሱ የተናገረን አምላክ በስራ ላይ ነው። ስሙ ይባረክ። እንኳን ደስ አላችሁ። የሚናገር ደግሞም የሚሰራ ሰርቶ የሚያሳይ አምላክ ዛሬ ከዚህ ምሽት ጀምሮ በሕይወታችሁ ውስጥ አለሁ ይላል። አሜን። ስም ይባረክ። እናመሰግንሃለን። ከፍ በለለን። በየትኛውም የጤና ጉዳይ፣ የፋይናንስ ጉዳይ፣ የቢዝነስ ጉዳይ፣ የቤተሰብ ጉዳይ ላይ አንተ ስላለህ እነሆ ስለምታሳርፈን እነሆ ትተንልህ ለአንተ ስለማናፍር ስለማንጨነቅ ስለማንናወጥ እግዚአብሔር ሆይ እናመሰግንሃለን። ሁሉ ነገር ለስምህ ክብር ይሆን። ተርፎ ያለውንም ጊዜ ባርክልን። የጠላት ስራ ሁሉ የፈረሰ ይሆን። እነሆ የትኛውም የክፉ ጥረትና መፍጨርጨር ከዚች ደቂቃ ጀምሮ መታሰቢያ እንዳይኖረው በእብቅ በነፋስ እንደሚበተን የተበተነ ይሆን። ጌታ ሆይ ስም ይባረክ በኢየሱስ ክርስቶስ ገናና ስም አሜን። ሃሌሉያ።